ደህንነቱም አንድ ላይ መሆኑም እኔ በአፍንጫ ይወጣ ጥቅር ይበልብኝ። ሲጀመር ከሱ ጋራ ሌላ ነገር ውስጥ መግባት የሚፈልግ ሰው አይደለሁም። ህይወቴን ነው የሚያመሰቃቅለው ከተፈጠረው በላይ። እኔ ሰላሜን አግኝቼ መኖር ነው የምፈልገው። በቃ እናንተን ሪስፔክት አድርጌ ጋር የሚያደርጉኝ ገደል መግባት ትችላለህ። ኮርስ በቃ እንደማፈልግ እየነገረች ነው። ጦሮ ጦስ መግባት ትችላለህ። እንደማፈልግ አይደለም አንተ የዚህ ላይ አጭቃኔ ካለ ሩታ ምን አለሽ? በይ ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላችሁ። ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንኖረው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበል ነገር ላይ የኔ እህት ባትሆን ይቆጨኝ ነበር። ረጅም መጓዝ እችል ነበር በነገር ላይ ማለት እኔ እናንተ ያደረጋችሁትን ነገር እያደረግኩኝ ይቅርታ ሊሄድ ነው። ስለሁሉ ነገር በጣም አመሰግናለሁ። ከዚህ በላይ መቆየት ጌም ኦቨር። እሺ አብርሃም ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ነው ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሱ የቀለደው። ሩታ ይሄንን ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው እኮ። ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ ማለት አሁን ነው የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖረሃል ህይወቴ ላይ ብዙ ነገሬ ላይ። አንተ በጣም የሁላችንም ህይወት ያበላል። በነገር ላይ ልታመሰግነኝ ይገባል። ቴንኪዩ። ባጭሩ ብዙ ሳትጎጂኝ ስለተውሽኝና ስለ መልካምነትሽ ስለ ሩሩ ልብሽ እጅግ በጣም አመሰግናለሁ ልትለኝ ይገባል። ጤነኛ ነሽ እንጂ ጤነኛ ነሽ ወይ ሩታ? አዎ። በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ከአንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤ እሺ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። በነገር ላይ ረጅም ርቀት መሄድ ይችላል ነበረ ግን እሷ ከኔ እንደማ ማለት ጥሩ ነው። የተሻለውን ነገር መምረጥ እንደምትችልም በደንብ አሳይተኛል። ለብዙ ሰዎችም አንተ ሽሎ እንደሚገኝም ጥሩ ነው ማሳየት ጥሩ ነው። እኔ ግን ለእኔ ደግሞ ምንም መስሎ ስላልታየኝ አልፈልገውም ያንን ጥሩነትህንም ምንም ከአንተ ጋር ምንም መቀጠል አልፈልግም። እሷ በጣም በብዙ ወራቶች ብዙ ደክማ ብዙ ሆና እኔ በ3 ቀን ውስጥ ወደ እኔ ዞር ስትል የልጅ አባቱ ለእኔ ጥሩ ሊሆን ይችላል። አትደናገጥ። ባይዘው እንደዚህ የሚያስደነግጥ ነገር አይደለም። አብርሃም ለእኔ ጥሩ እናንተ ካረጋችሁት አንጻር እንኳን እንደዚህ አይነት መደነጋጤ ቀርቶ አራት ፍዘዝ አብርሃም እያወራ ሊሆን ይችላል። ግን ደግሞ ባይሆን ጥሩ ነበር። እየተበቀልሽኝ ነው እንጂ ሩታኔን እየተበቀልሽ መሆኑ ነው። እንደፈለክ መረዳት ይችላል። እየተበቀልሽ መሆኑ ነው ወይ? እሺ አዎ። ጭንቅላትሽ ያስባል ግን አንተ ወደዛ ተረጋጋና አዋራ ጭንቅላትሽ ያስባል ወይ? ያንተ ያስባል። በመጀመሪያ እኔ እኮ በጣም በብዙ ታግሼ አለው። በብዙ ታግሼ በጣም እንደውም ደስ ሊል ነው። ኧረ ቴንኪዩ ልትለኝ ነው የሚገባው። ምን ሆነ ነው? ጭንቅላትሽ ያስባል። ያው ለእኔ በጣም በብዙ መንገድ እኔ ብዙ ነገር ማድረግ ይችል ነበር። አይመለከትም። ቆይ እሺ እኔ አሁን ምንም እንዲህ የምገፋፋበት ምናምን ሙድ ውስጥ አይደለሁም። እኔ በቅቶኛል። እሱ ሙድ ገባ። አንተ የተጫወትከውን ጨዋታ በደንብ መጫወት እንችል ነበር አብራ። በነገር ላይ በጣም ረጅም መጓዝ ይችል ነበር። በአንቺ ቤት እየተበቀልሽ መሆኑ ነው። ረጅም መጓዝ ይችል ነበረ። ገባ ግን አልፈልገውም። ቢያንስ የሆነ ጊዜ አሳልፈናል ብላይ ነው እንጂ እኔ በደንብ ተጫወት ነበር። በነገር ላይ አብራ በጣም ብዙ ዙሪያችን ያሉ ማለት ነው። ገብቷል። ብዙ ዙሪያችን ያሉ ሰዎች አሉ። ለእነሱም ብዬ ነው እንጂ አንተ ሌሎቹን ምንም አድርገህ እንደቆጠርከው እኔ ምንም አድርጌ ቆጥሬ በደንብ አድርጌ ተጫውቼ ማሳየት ይችል ነበር። ግን አይሆንም። እንዴት ብዬ ነው እንዴት ነው ምተው ያንን ሀሳብ ገባ። በመጀመሪያ ደረጃ እኛ በዙሪያችን ያሉ ሰዎች በዚህ ሁኔታ ይጎዳሉ ብለን ምናምን ነው እንጂ አንተ የትም እየተልከሰከስክ በመጣ ቁጥር አክሰፕት ታደርጋለች ማለት ነው። የእኔ እህት ወርቅ ነች። የትም እየዞርክ የምትመጣና የምታገኛት አይነት ሴት አይደለች። በቦታው አስቀምጣት የምታገኛት አይነት ሴት አይደለች። ሰምተኸኛል? ቤት ውስጥ ጥላት የምትወጣት እቃ አይደለች። ተረዳኝ? ሰማኝ? ያወራው ነው አብርሃም ይሄን ያክል የተበቀልሽ ይመስሎሻል?
ለአንቺ እየተበቀልሽ መስሎሻል። ይህንን ቀን ግን እንዳትረሺ። ተረጋጋ። አንተ ራስህ እንዳትረሳ። ካላደረኩሽ እኔ አብርሃም ሞቻለሁ። ኧረ ለምን ትሞታለህ ደግሞ ማለት ነው። እንደዚህ እንደተጫወትሽብኝ ደግሞ አትቀሪም። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ገና ከአሁኑ በዚህ ችንገላግላል። ለሶስት ቀን ጨዋታ ሰው ስላለሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል፣ በደንብ እንደሚጸጽት። ሰውም ከሰውም በላይ ነው ያላት። በጣም ደደብ ነው አይባል ማታ ዘይድ የሰራኋቸውም ስህተቶች በእናንተ መሀልም ገብቼ በማንኛውም በቃ በጓደኞችም ጋር ገብቼ ብዙ ተሰርቻለሁ። እነዛን ስህተቶች አርሜ ይቅርታ ልጠይቅን የመጣሁት በቃ አሁን ሁሉ ነገር ተወውና ይቅርታ ብቻ እንድትለኝ ነው የፈለጉት። አብርሃም ለሁሉም ነገር ማስተካከል እፈልጋለሁ። እህቴንም እንድትደግፋት እፈልጋለሁ። እኔንም እንድትደግፈኝ እፈልጋለሁ። በእርግጥ ግን እሱ ነገር ሁሉም ነገር ቀርቶ ቢያንስ ይቅርታ አድርገልኝ ነገሮችን ማስተካከል ከቻልኩ በቂ ነው ለእኔ። እስከዛሬ ለሰራኋቸውን ስህተቶች በመሀልም ለገባሁት እንደገና በድጋሚ ይቅርታ ጠይቃለሁ። ማንኛውም ሰው ስህተትን ይሳሳታል። ስህተቱን ተሳስቶ ግን አምኖበት ያ ስህተት እንደሰራና ስህተተኛ እንደሆነ አምኖ ይቅርታ እንደመጠየቅ ትልቅ ነገር አለ ብዬ አላስብም። ስለዚህ ይህንን ነገር ደግሞ መግፋት ተገቢ ነው ብዬም አላስብም። እስከዛሬ ለተፈጠረው ነገር ደግሞ እኔ ማለት ነገም ከነገ ወዲያም የምመጣም የምገባም ሰው አይደለሁም። ልመጣብህም አልችልም። ለነዛ ነገሮች በሙሉ ደግሞ እኔም ያጠፋሁብህ ነገር ካለ ይቅርታ። ሰላም ውድና የተከበራችሁ ቤተሰቡ ምን አመጣሽ? ቆይ ለሶስት ቀን ነው አይደል? እረፍት ላደርግ የመጣሁት። በጣም ግልጽ እኮ ነው። ለሶስት ቀን ነው አይደል ወይ እረፍት ላደርግ የመጣሁት? ሶስት ቀን እንኳን አታይም እንዴ? ሶስት ቀን የሚሆን አንድ ቀን አላውቅም። እሱን ሶስት ቀን ብለህ አልነገርከኝም። ግን ደግሞ እኔ የመጣሁትኝ አሁን ይቅርታ ጠይቄ አብረን እንድንሆንና በሰላም እንድንኖር ነው። በቃ እኮ በቃ እሺ፣ ይቅርታሽን ተቀብዬሻለሁኝ። በቃ አመሰግናለሁ። ከልብሽም ይሁን አውቀሽም ይሁን ቀልድሽም ይሁን እኔንም አሁንም እንደ በቀደመ በቀልም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ እኔ ሁሉንም ነገር የተውኩት ለምን የምታስመስለው? እኮ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ አሁን ቶሎ በይ። አልሄድም። ሂጂ። እውነት አልሄድም። ለምን?